ሰላም ሰላም፣ እንዴት አደራችሁ? ሞምባሳ ደርሰናል። ማታ ነው የገባው። ድክም ብሎ ነበር። ማታ ምንም አልቀረስኩም። አሁን አምባይ ዘ ቢች ያ ታስ ዘ ኦሽን። ደመናማ ነው ዛሬ ሞምባሳ። ትንሽ አሁን አየሩ ቀዝቀዝ ያለ ነው። በኋላ ላይ ትንሽ የጋለ ነው የሚመጣው። ከ23 እስከ 29 እስከ 30 ድረስ ይደርሳል የሚለው ወይዘሩ። እስቲ አሁን ወደ ጂም ሄጄ ትንሽ ስፖርት ሰርቼ እመጣለሁ። አብረን እንውላለን። ባይ። እስቲ በጠዋት ተነስቻለሁ ትንሽ ስፖርት ለመስራት ዱብ ዱብ ለማለት ላሳያችሁ። ደግሞ ቪው እንዳይመስል ሆቴሉ ቢች ዳር ልሮጥ ልሂድ። እዚህ ጋር ማለት ነው እንደዚህ ነው እንደዛ ነው ምናምን ማለት አይጠበቅብኝም እዚህ ቪዲዮ ላይ። እኔ ራሱ ምን ማለት እንደምችል ስለማላቅ ማለት ነው። እስቸስታ ቢዩሪ በጣም የሚያምር ነገር ነው። ቀኑ ገራሚ ቀን ነው። ፀሐያማ። So how long is this? Just for a week. There is a conference here, so yeah. I was here last year by this time. Last time I think it was in April. April. Yeah, it was in April. Yeah. Oh my God. Kuna matata. Ain't no problem here. Yeah. Oh. Okay. And we buy the ticket there. Just only. Like if I could bring my colleagues, not only me, Yeah. how much will it cost us? So I want to know how many people because my Let's say three, including me. Yeah. So you'll be four. Yeah. Okay. So I gonna give you a good deal then. Yeah, maybe this time it's good. If I could snorkel. Last time I just only do the I just. jet ski. Yeah. I didn't do the snorkeling because I was Snorkeling scared. is very nice, my friend. Yeah, the snorkeling is fine, I know. Yeah. Yeah. I have everything in the boat. Snorkel goggles and. Yeah, give me a price and I will do a deal with my colleagues. Yeah, I found this guy. አንዱ እዚህ ሞምባሳ ቢች ላይ በጣም ከሚያዝናኑ ነገሮች መሀል ጠዋት ላይ ፀሐይ ካለ እዚህ ቢቹ ዳር ወክ ማድረግ ነው። ለ3 ኪሎ ሜትር 4 ኪሎ ሜትር የሚሆን ቀጥ ያለ ያሸዋ መንገድ አለ። በጣም ለወክ ይመቻል። በጣም ብዙ ሰዎች ወክ ያደርጋሉ። በቃ መመላለስ እንዴት እንደሚያስደስት one of the major activity. እኔ እንግዲህ በስራ አጋጣሚ ትራቨል ካደረኩባቸው ዴስቲኔሽኖች ይሄ በጣም ምርጥ የምለው በጣም የወደድኩት ዴስቲኔሽን ነው። ሆቴሉም ካረፍኩባቸው ሆቴሎች ደግሞ የኛው ሆቴል ትንሽ ፋንሲ ነው፣ ቀበጥ ያለ ነው በጣም እንደምታዩት። ይቆይ ላሳያችሁ፣ ካሜራውን ላዙረውና ይሄ እንግዲህ አልጋው ነው። በጣም ኪንግ ሳይዝ የምንለው አይነት አልጋ ነው ያለው። ፔንቲንጉ እንዴት እንደሚያምር እዩት። ይሄ መጋረጃ ትንሽ እዚህ አካባቢ እንግዲህ በባህር ላይ ዙሪያ ላይ ስለሆነ
እንደዚህ አልጋውን ይጋርደዋል ማለት ነው። በጣም ነው የሚያምረው። ለቢምቢ ደግሞ እንዴት ቆንጆ መሰላችሁ። ሰው ቤዚካሊ አልጋችሁን በዚህ ሙሉ ለሙሉ መጋረድ ይቻላል። እንደምታዩት እዚች ጋር አንድ ወንበር አለች። እዚህ ጋር ደግሞ ወርኪንግ ስፔስ አለው። የምትፈልጉትን ነገር እዚህ ጋር መስራት ትችላላችሁ። እዚህ ጋር እቃ ይቀመጣል። ይኸው እንደተዝረከረከ ነው። ጫማ አለው። ከዛ እዚህ ጋር ደግሞ ክሎዚት አለ። ልብሳችሁን እዚህ ውስጥ ማድረግ ትችላላችሁ። ከዛ ሴፍ አለ እዚህ ጋር። እዚህ ውስጥ ጣጣጣጣ አድርጋችሁ እንግዲህ ማለት ምርጣችሁን እቃ እዚህ ታስቀምጣላችሁ። ካውያ አለ። ክረምት ስለሆነ ዣንጥላም አይቻለሁ እዚህ ውስጥ። ያ ቆንጆ ዣንጥላ አለ። መተኮሻ አለ እና ሩማችን ከዚህ ጋር ስታይ ደግሞ ይህን ትመስላለች። ዲስ ኢዝ ዘ ባዝሩም። እኔ እንዴት እንደምወደው ባዝሩም ነግራችሁ አልችልም። እዚህ ጋር ይውላችሁ ቃይ ይሄ ሻወር ኬፕ ነው። ይሄ ቫኒቲ ኪት ማለት ምንድን ነው? ለሴቶች ያ ይሄ ለፊት ሜካፕ ምናምን ሴቶች የሚሰሩበት እና የጆሮ መጥረጊያ ያለው ኪት ነው። ይሄ ደግሞ ያ ሼቪንግ ለመላጫ ምናምን የሚያገለግሉ ማቴሪያሎች ናቸው። ያ እንደምታዩት እንትን አለው፣ ሳሙና ነገር አለው። ከዛ የፂም መላጫ አለው። ይሄኛው ነገር ደግሞ የገላ መታሻ ሎፋ ነው ያለው። ይሄ በቀን የተጠቀምኩት አለ። ይሄ ለሚሾዩ እቺን እጃችሁ ውስጥ እንደዚህ አድርጋችሁ የሚቀር ቆሻሻ የለም። አንዳንዴ ስትሪን ራሱ ነው ኢሬዝ ያደርጋል ተብሎ የሚገመተው። ይሄ አንዳንድ እንግዲህ የንጽህና ማቴሪያሎችን እናስወግድበት ነው። የጥርስ ብሩሽ ነው። ይሄ እንግዲህ በየቀኑ ይቀያየራል። እቺ እንግዲህ ያው የሀገር ቤት ከለሯ ራሱ አያስታውቅም። አበጠሪያውን 5 ብር። ያ እሺ፣ እዚህ ጋር ሳሙና አለ፣ ሞይስቸራይዘር አለ። ይሄ ደግሞ ማግኒፋይንግ ግላስ አለ እዚህ ጋር። እንግዲህ ስትላቸው የሚሆን ሴቶች ሜካፕ ስትቀቡ እንግዲህ ያ በጣም ይሄ እንደውም በደንብ ማግኒፋይንግ አይደለም። ያ ከዛ ደግሞ ይህቺ ነገር አለች ደግሞ ለፀጉራችን ማድረቂያ ትመስላለች። እዚህ ጋር 2 ወንበር አለ። ከዛ ይኸውላችሁ ውጪውን ላሳያችሁ ነው። ያን ትንሽ ካፌ አለ። እና የዚህ የቀበጥ ሆቴል ቆይታ ሊያልቅ ሰዓታት ነው የቀሩኝ። በጣም ጥቂት ሰዓታት። ዛሬ አድራለሁ፣ ጠዋት እነሳለሁ፣ ቁርሴን በልቼ ወለቅ። ስንት ሰዓት ድረሳለኝ? እዚህ እስከ 4 ሰዓት ላይ ፓክ አደረግና ከዛ ደግሞ ወደ ችስታ ሆቴል። አክቹሊ ችስታ አይደለም፣ ከዚህ አንጻር ሲታይ በጣም የደከመ ሆቴል ነው። ግን ምንድነው ይሄ ወደ ኖርማል ኑሯችን ከመመለሳችን በፊት መለማመጃ ነው። ገባችሁ? ከዚህ ወርዶ እንደገና እዛ ታክሲ ሰልፍ፣ የአዲስ አበባ ሰልፍ ለካ አለ። ውይ! እና የዛሬ ውሎዬ ግን ማለት ነው ውሎ እንዳይመስላችሁ። ኧረ በለው እንዴት አይነት በቃ ህልም የመሰለ ህልማዊ ብዬዋለሁ። ዩቲዩብ ቻናሌን ህልማዊ የሆነ ጉዞ ነበረ። ያ በጀልባ ነው የሄድኩት። ሌላ ቪዲዮ አለ ከስር የሆነ ቪዲዮ ሰራበታለሁ። ብቻ በጀልባ ከዚህ ካለንበት ተነስተን ወደ 1-3 ኪሎ ሜትር ወደ ውስጥ ጠለቅ ብለን ገብተን ነበረ። ሪዘርቭድ የተደረጉ ይሄ ለማጥመድ የማይፈቀዱ የአሳ ዝርያዎች አሉ። አንዱ ዚብራ የሚባል ነው። ከዛ አንዱ የሆነ ብሉ ፊሽ ነው ምናምን ነገር ነው ያሉኝ። በጣም ነው የሚያማምሩት። እነሱን ከጀልባ ውስጥ ዘለን ገብተን አብልተናቸው ምናምን
እንዴት ደስ This is a goodbye to this room, this beautiful place. Goodbye ያለን ነው ለዚህ እና so can you guys promise me ቃል ግቡልኝ ሰብስክራይብ አድርጉ ቪዲዮቼን እዩ ከዛ ማለት ነው make me come again ቃል ገባላችኋለሁ እኔ ደግሞ እዚህ እመጣለሁ ተመልሼ ለ100,000 ሰብስክራይብ እመጣለሁ yeah it's worth it 100,000 ሰብስክራይበርስ አገኝ እዚህ እመጣለሁ አሁን ከዚህ ቼክ አውት እናደርጋለን በኋላ ደግሞ እዛ አሳያችኋለሁ ደግሞ ምን አይነት ሩም እንደሚይዝ ለአንድ ቀን ሌላ ሩም ቀይራለሁ ማለት ነው እና ይሄ ደግሞ ይኸውላችሁ አዲሱ ቤት ይሄ ነው $50 የከፈልኩበት $50 ሩም ይሄ ነው እዚህ ጋር ኪችን ስፔስ አለው ማይሰራ ይመስለኛል ፍሪጅ አለ ይሄ ከዛ እዚህ ጋር ባዝሩም አለ ከዛ ይሄን ይመስላል not bad for $50 I think አሁን ቁምጣዬን ላድርግና ሃይ እንዴት ናችሁ ጥሩ ቪው አለው ማኛም አለው ደግሞ እኮ ቆንጆ ነው እዚህ ጋር ባልኮኒ አለ እዛ ጋር ቢቹ አለ ማኛው አሪፍ ነው it's a good place nice